መጣላቸው ሚካፈሉት አስቀድሞ በነቢያት የተጻፈ በተለይ በኢዩኤል አስቀድሞ የተጻፈ የትንቢት ቃል እንደነበረና የሚፈጸምበት ዘመን እየደረሰ እንደሆነና ኢየሱስን ያንን ተስፋ ሰጥቶ ከሄደ በኋላ ያንን ንግግሩን ሉቃስ ወንጌል ምዕራፍ 24 ላይ አተኩሮ ቁጥር 15 አካባቢ ላይ በጥንቃቄ ጽፎ የሚመጣ አምላክ የሚመጣ መንፈስ ቅዱስ نعم نعم اشتباه ليش شو زعلك منه هيك بدك اطلع لا اشوف ايش بلا هذا اطلع ገና ከምዕራፍ 1 ጀምሮ በጣም የወይኔ ደኺላ የነበረው ክርስቶስ ይከተሉት የነበረው ደመና እስከተሰወረው ድረስ በንጥቀት ቀን እሱ ሲያርግ በመካከላቸው ከውታ ተፈጥሮ ነበር እና በጣም መደናገጥ መጨናነቅ በመካከላቸው ተፈጥሮ ነበር። ገና ከምዕራፍ 1 ጀምሮ ያገኛቸው ነገር አለ። ምዕራፍ 2 ላይ ከካህናት አለቆችና ከአንዳንድ ካልተረዷቸው ሰዎች ነቀፋ ይደርስባቸው ነበር። ምዕራፍ 3 በጣም ጥሩ ሄደ ይመስልና ምዕራፍ 4 አካባቢ ደግሞ ከሸንጎ ከካህናት አለቆችና ከጻሕፍት ብዙ ፈተና ይገጥማቸው ነበር። መገረፍ ነበረው፣ መሰደድ ነበረው። እሱ ብቻ ደግሞ አይደለም እንደ ተቋም መመስረት ብቻ ሳይሆን ወይም ቸርች ኦርጋናይዝድ ሆና መቀጠሏ ብቻ ሳይሆን መበተን ምዕራፍ 6 አካባቢ ላይ ነበር። ምዕራፍ 7 ላይ ደግሞ እስጢፋኖስን የመሰለ ጀግና በመካከላቸው በድንጋይ ተቀጥቅጦ መወገር ነበረ። ምዕራፍ 8 ላይ ደግሞ በጣም ደስ የሚል አንድ እንደ ሃኒሙን የሚመስል ደግሞ ሰማርያ ተገብቶ የሆኑበት የነበረው በፊልጶስ በኩል ወንጌል ይስፋፋ ነበረ። በእያንዳንዱ ምዕራፍ የሚያልፉበት ፈተና ነበር። የነካቸው ገና ሊነካቸው ነበርና በዛ ምክንያት እነዛ ሁኔታዎች እንዲሁ እልል ብሎ ማለፍ አይቻልም። እሱ የገባችሁበት ተገብቶ ከገባችሁበት የሚያወጣ አዝናችሁ ሆነ የሚያጽናና ብቻ ደግሞ አይደለም ተስፈኛ እንድትሆኑና ለሚቀጥል ሕይወት የተዘጋጃችሁ እንድትሆኑ የሚረዳችሁ ብሎ በእያንዳንዱ የሕይወት ምዕራፎቻቸው ላይ የሚገጥማቸውን ነገር በችሎታቸው በእውቀታቸው በጉልበታቸው እንደማያልፉት ያ የሚመጣ እርሱ የሚቀበሉት እርሱ እና ሕይወታቸው የሚያስተናግዱት እርሱ ሕይወትን እንደሚያቀል አገልግሎትን እንደሚሰጣቸውና በሚያልፉባቸው መንገዶች ሁሉ መጽናናት እየሆነ እንዴት እንደሚያስወጣቸው ሊያሳስብ ሲፈልግ እዚህ ሞት ላይ አተኩሮ ይጽፋል። ዛሬም ምንም ውስጥ ደግሞ شيروا حبايب شيروا بصيف طلع